ያልጠረጠረ ተመነጠረ። አሁን ባለንበት ዘመን የቴክኖሎጂያዊ ፈጣን የለውጥ ሂደት የልብ ምቱን ከምንጊዜውም በላይ እያፈጠነው ይገኛል። ይህ የልብ ምት ማዕበል ሞገዱን ወደ ውጭ ተሰራጭቶ አጠቃላይ ኢንዱስትሪውን እየነዘረው ይገኛል። የለውጡ ፍጥነት እየጨመረ በሄደ ቁጥር ሁሉም ላይ ተጽዕኖ ማሳደሩ የማይቀር ነገር ይሆናል። የድርጅት ህልውና ለማቆየት ሲባል የማንፈልገው አይነት ሥራ ለመስራት ተጽዕኖ ስር መውደቃችን አይቀርም። ተቀናቃኞቻችን አዳዲስ አሰራር በመፍጠር አዲስ ተፎካካሪ ሆነው ከተፍ ይላሉ። ካልተጠበቀ አቅጣጫ አዳዲስ ተቀናቃኞች ብቅ ይላሉ። እንዲህ አይነቱ የእድገት ለውጥ የሚታየው እንደ ገንቢ ኃይል ነው ወይስ እንደ አፍራሽ ኃይል? በኔ እይታ እንደ ሁለቱም ነው። ደግሞም የማይቀር ጉዳይ በቴክኖሎጂ ውስጥ ማንኛውም መሰራት የሚችል ነገር በሙሉ ይሰራል። እንደዚህ ለውጦችን ማስቆም አንችልም። ከነርሱም መሸሸግም ሆነ ማምለጥ አይቻልንም። ከዚህ ይልቅ ትኩረት ሰጥተን ተዘጋጅተን ለውጡን ብንጠባበቅ ይሻለናል። ይህ መጽሐፍ የሚተርከው ሕግን በመለወጥ የሚመጣ ውዝግብን ነው። ባልታወቀ ክልል ውስጥ በምትሆንበት ወቅት የራስህ የሆነ መንገድ ፈልገህ መራመድ እንድትችል ማስቻል የመጽሐፉ ዋና ዓላማ ይሆናል። በምሳሌና ከሌሎችም ባገኘኋቸው ልምዶቼ አስደግፌ በሰፊው በማንጸባረቅ አደገኛ የለውጥ አደጋ ውስጥ ሆኖ በጥበብ ማለፍ ምን እንደሚመስል በማሳየት ግንዛቤህን ጎላ አደርገውና ይህን ዕውቀት በመጨበጥ እይታህን ወደ ላይ ከፍ እንደማደርግልህ ተስፋ አለኝ። የቀሰምከውን ልምድ ተጠቅመህ ፈተና በሚገጥምህ ወቅት እንደምትሻገርበትም ተማመናለሁ።